ብቻ ለማንኛውም እስኪ መልካም እድል ለሁላችን። እኔ ባልቆርጥም ደስ ብሎኛል። ያን ሰው ህይወት እንቀይራለን። በቃ ይሄ ነው፣ በቃ ስፒሪቱ ይሄ ነው፣ ይሄ ነው። አየሽ፣ የዚህ ስሜት ቢኖረው ብዙ ሰው ይሄ ተደረስ ነበር። በጣም ማነው እንደዛ ያለው? ግን አንዱ ስለ አንዱ ያው በተርፍ ላይ ያላት ይህ አመለካከት እኮ ብዙ ሰው ቢኖረው ብዙ ነገር መስራት ነበር። አንቺ ጋር 50 ብር ነው፣ ሌላው ጋር 1 ሚሊዮን ይሆናል። ገባሽ? ከዛ ነገር ደግሞ ሌላ እድል ይመጣል። እንደዛ ይሄው የስንት ነገር እጣ ከዚህ በፊት እኮ የደረሳቸው እየመሰከሩ ነበር። በፊት እንደውም ምንድን ነበር ቲቪ ላይ እጣ የሚታየው የሆነ እጣ ደረሰው ምናምን ሲባል ይሄ ሎተሪ ነው። ሎተሪ ያው እጣ የዘወን ሎተሪ ነው። የ5 ብር 10 ብር እንደ እሱን እንኳን እኮ በጣም ብዙ በሚሊዮን እኮ ነው ሰው የሚቆርጠው። በጣም በጣም የእኔ ሎተሪ ኮራችሁ፣ ግን ቀረባችሁ 40 ግራም ያልቆረጣችሁ። ምን ያልሰማም ይኖራል እንጂ ያልሰማም አለ። ይኸው አብዛኛው ላይቭ ላይ ካለው ሰው ዛሬ አዲስ ሰው ከገባ ያው ይሰማል። ቁረጡት፣ እድላችሁ ሞክሩ። አትሊስት ለአንደኛ ወጣ ለ60 ግራሙ ትሳተፋላችሁ። 60 ግራም ደግሞ አሁን አንደኛ ወጣ አለ። ለእሱ ለመሳተፍ ሌላ ቁጥር አስቀምጣለሁ፣ ደውላችሁ የምጠይቁበት፣ ከዛ አካውንትም ተልኮላችሁ የ50 ብሩ የምታስገቡበት ማለት ነው። ስለዚህ ከዛ ሁሉም ይሳተፋል ማለት ነው። አሁን አንደኛውም በደንብ ብዙ ሰው መሳተፍ አለበት። አሁን 2500 አይደል? በደንብ መሳተፍ አለበት። የገዛ ሰውም እንደዛው። ስትገዙም ደግሞ አንዳንድ ዕጣ ይሰጣቸዋል በነፃ ማለት ነው። ወርቅ ስትገዙ አይ ለብቻ ቁጥር ግዴታ ነው። ያልሰማ ብዙ ሰው አለ። እኔ ደግሞ ቢዚ ነበርኩኝ። ከኔ በፊት አትሊስት ማታ ማታ ገባለሁ አይደል? እናሳውቅ ነበረ። ለዛ ነው የሶስተኛው ዕጣ 1000 ነው። አሁን ሁለተኛውም ስናወጣ የገዛ ሰው ብቻ 2000 ምናምን ነበር መሆን የነበረበት። ብናሳውቅ ኖሮ በደንብ ሰው ይገዛል። ግን አሁን እንትን ጊዜ አልነበረኝ። አብዛኛው እንደውም ግማሹም አይደለም አብዛኛው በገዛ ነው የሰጠሁት እኔ። 1 ግራም የሚሆን የገዛ ሰው ተሰጥቶታል ዕጣ በአካል መጥቶ ብዙ ሰው። ለዛ ነው ኦንላይን ብቻ ሳይሆን በአካል መጥተው የገዙ ሰዎች ቁጥር እየሰጠዋቸው ነው። ግን አሁን ይሄኛውን ለሁለተኛ ዕጣ የሚያሸንፈውን ቪዲዮ ስለሚቀረጽ ያኛው ስለሚለቀቅ አሁን ያሸንፍ ስለሚለቀቅ እናሳውቃለን። በደንብ እንድትቀበል አደርጋለሁ። አንዳንዴ ይታያል እጣውም ማለት ነው በእሷ ቁጥር። እሷ ብትሆን ይሻላል። እኔ በእኔ ቁጥርማ ተይው አይገኝም። የእሷም እኮ አሁን እየተላከ እየተጨናነቀች ነው። ለዕጣ ቁጥር ለብቻ መሆን ሌላ ቁጥር ማድረግ ወይም ለዕጣ ለብቻ። እሺ በደንብ ላይክ፣ ኮፒ ሊንክ አድርጉ፣ ታብታብ አድርጉ ላልሰማ ሰው እንዲደርሰው። አሁን ዕጣ ሊወጣ ነው እኮ አትገቡም? አስገብኝ የምትሉ ገብታችሁ ምን ሆይ ሆይ ነው ይውጣላችሁ። ሁላችሁም ታብ አድርጉ። እጃችን እንደከምን ትላለች። እሺ ሁሉም ቢያደርግ እኮ እስካሁን እንሞላለን። በደምብ ታብታብ አድርጉ። ታይም አልመጣችም እንዴ? እስካሁን ገስት ላይ ሊያት እስኪ ታይም የለችም መሰለኝ። ስራ ላይ ነበረች ቅድም። እሺ ዕጣ ቆርጣችሁ እንግዲህ ካልመጣችሁ ለሌላ ሰው ነው የሚሰጠው። ኑ ሁላችሁ ኮፒ ሊንክ አድርጉላችሁ ይምጡ። ከሌሉም ቁጥሩን አሳይተን ሪካርድ አድርገን ቪዲዮ ፖስት አደርጋለሁ። ምንም አማራጭ የለም። እኔም ደፍተሩ ላይ አይተሽ ካለ ቁጥሩ እንትን ማለት ዋትሳፕ ላይ ይደውላሉ። ቁጥሩን እንትን ማለት መለጠፍ ግን ይኖራሉ ብዬ አስባለሁ። እስኪ እንግዲህ እስከዛ ጸሎት አድርጉ። ባልቆርጥም ደስ ብሎኛል። እንኳን ደስ ያለ ለሁላችንም። ዱባይ ነው። የት ነው ለምትሉ ዱባይ ነው። ዕጣ ሊወጣ ነው። 40 ግራም ዕጣ የወርቅ ዕጣ ሊወጣ ነው።
ምንድን ነው የወርቅ እጣ ሊወጣ ነው። 40 ግራም የወርቅ እጣ። አሁን ማዘዝ አልችልም። ትንሽ ቆይ እጣውን አንዴ እናውጣና እስከዛ የምትፈልጊውን ወይ ዋትሳፕ ላይ ጻፊልኝ። ቁጥሬ ደግሞ ስልክ ቁጥሬ ፕሮፋይል ስራ አለ። ዋና ፕሮፋይል ውስጥ ስገባ አለ ከታች አድራሻ ምናምን ሁሉንም አስቀምጫለሁ። የሱቃችንን ምን አስመልክቶ በቃ እጣ ነው። እጣ ለማስደሰት ነው እናንተን። ምን ለማስመልከት? ሀኒ ያልቆረጥ አረ ቆርጫለሁ። ያልቆረጣችሁ ደግሞ መቁረጥ ትችላላችሁ። በድርሃም 50 ድርሃም ነው። በኢትዮጵያ 2500፣ በዶላር $16። እጣ መቁረጥ እንፈልጋለን በሉ፣ አካውንት ይልኩላቸዋል። ፍጹም አልቆረጠችም መሰለኝ። የኮሜንት ጊቫዌይ ትላለች። የኮሜንት ጊቫዌይ የትኛው ቪዲዮ የሰራሽው? ይኸኛው ሁሉም ሆዳቸውን ቆርጧቸዋል። ሁሉንም በአንዴ እኮ ተጣደፋችሁ። የሁሉንም ነገር እጣ መቁረጥ ፈልጋለሁ ይቻላል። ባዮ ቁጥር ላይ የመርሲ ቁጥር አለ። እዛ ላይ እጣ መቁረጥ ፈልጋለሁ በሉና አካውንት ይላክላችኋል። አካውንት አስገብታችሁ ከዛ ስክሪንሻት አድርጋችሁ መላክ ያስገባችሁበትን ብር። ከዛ እጣ ቁጥር ይላክላችኋል። ያኛው ጀለሴ ምንም ችግር የለም። ይድረሰኝ ብቻ ጸሎት አድርግ። 50 ድርሃም 50 ብር ሳይሆን 50 ድርሃም በኢትዮጵያ 2500። ማስተዛዘኛ ምን ነው? ዋናው ይደርሰናል አትሉ? ማስተዛዘኛ አለው። አይደርሰኝም ብሎ ተስፋ የቆረጠ ሰው ነው እኮ ትልቅ መመኘት ነው ማስተዛዘኛ ብሎ የሚጠይቀው። ምን አውቃለሁ እንደማይደርሱ ስላወቀ ይሆናል። አይደርሰኝም ብሎ ከመጀመሪያውን ካመንማ እንዴት ይደርሳል? 50 ዩሮ አይደለም $16። 50 ድርሃም 50 ድርሃም 50 ብርም አይደለም 50 ድርሃም በኢትዮጵያ 2500 ብር። እሺ ታብታብ አድርጉ። አሁን 300 ልንገባ ነው። ትንሽ ነው የቀረን። 120 ነው የሚቀረን። በሪያልም አንድ ነው 50 ሪያል ችግር የለውም። ከሪያል ከሳውዲ ራሱ ብዙ ሰው አስገብቷል በሪያል። አዎ ዘንድሮ በቆርጥ መሞከር ነው፣ እድል መሞከር ነው። ይህን ያህል ብዙ ብር አይደለም። 50 ድርሃም በኢትዮጵያ 2500 ብዙ ብር አይደለም። ከምታገኙት አንጻር 40 ግራም ወርቅ ብዙ ነው። እየሰማችሁ ነው እንግዲህ 1 ሚሊዮን ማለት ነው። መቼ ነው የሚወጣው? አሁን ሊወጣ ነው። ታብታብ አድርጎ 500 ሺህ ግባና አሁን ሊወጣ ነው። በዶላር $16 $16 ወይም $20 አሁን ለእጣውም ደግሞ ሬት ያለሽ እንዳትሉ። ዶላር ግን ለምንድን ነው የቀነሰው? ሰሞኑን ብር ሲያስገቡ በ3.2 ምናምን የሚያስገቡት የሆነው ወደ ድርሃም ሲቀየር ብዙ ልዩነት ያመጣል። ብዙ ብር ላይ ሲሆን 5,000 ከሆነ ለምሳሌ በ3.2 አባዡ 16,000 ማለት ነው። 5,000 በ3.2 16,000 5,000 በ3.67 ስታረጊው 18,350 ይሹ 16,000 ሲቀነስ 2,350 ድርሃም ልዩነት አሉ በሬቱ ምክንያት እየቀነሰብኝ ነው በጣም። በኢትዮጵያ ደግሞ ስንት እንደሆነ ታውቂያለሽ? 117,000። እኔ የሰራሁት በ3.67 ነው፣ የሚያስገቡት 3.3 ነው። ከዛ ሬቱ የኛ እንትን አይደለም የሚሉ ባንክ ግን እንደዛ ይቆርጡባቸዋል። ለዚህ ሬቱን ቀንሼ ነው የምሰራው አሁን ከዚህ በኋላ
ዶላር በጣም አንዳንዴ ይጨምራል፣ ሲጨምር ደግሞ ጨምሮላቸዋል፣ ሲቀንስ ደግሞ ኤቭሪዴ ቼክ እያደረግሽ ማለት አለብሽ እኮ ማለት ነው። በየጊዜው ቼክ አደርጋለሁ እኔ ባንክ ላይ ማለት ነው እንጂ በጉግል አይደለም። ጉግል ላይ 3.67 ነው ሁሉ የሚያሳይሽ። ለ16 ብር ችግር የለውም። 3.2 51 ብር 50 ብር ያው 16 3 እንደዛ ማለት ነው። አንድ ነው ብዙም አይደለም። 50 ብር ነው 16 ዶላር። እሺ ታብታቡን እንዴት ነው እያስኬዳችሁት ነው? ወጡ መገላገል አትፈልጉም? ሼር አድርጉ በደንብ። እንዴት ነው በጣም ዋትሳፕ ላይ እጣ መቁረጥ እፈልጋለሁ በሉ። ከዛ አካውንት ይላክላቸዋል። ከዛ ያስገባችሁትን ብር ስክሪንሻት አድርጋችሁ ዋትሳፕ ላይ መላክ። ከዛ እጣ ቁጥር ይላክላችኋል። ልክ ሊወጣ ሲል ነው በቃ ሁሉም ዋትሳፕ ላይ እጣ ስልክ ያነሳ። ይህም አሁንም እኮ እንደዛ ነው። ይገርም እጣ ልክ ሊወጣ ሲል ነው እንደ ትዝ ያላችሁ። እስካሁን የት ነበራችሁ? እሺ ያው በየቀኑ እኛም ስለማንነግራቸው ነው የተለያየ ሰው ስለሚመጣ። ዋትሳፕ ቁጥር ዛሬ የለም። ለምን እንግዲህ ሁለተኛ እጣ ብላ ስለጻፈች ሌላ ቁጥርም መጻፍ እምቢ ይላል። አሁን አትሸመድዱትም? የእሷን ቁጥር ስንት ጊዜ አመት ሆኖታል እኮ እዚህ ስክሪን ላይ ሲጻፍ። ፕሮፋይል ስርም አለ ታስቡ። ፕሮፋይል ላይ ግቡና እዩት። ፕሮፋይል ላይ አለ። ይኸው እዚህ ጋር ፕሮፋይል ስር አለ። አድሬሳችን፣ የሱቃችን፣ ይኸው ስልክ ቁጥሬ እዚህ ጋር አድሬስ፣ ሁሉም ነገር አለ። የምትፈልጉ ሰዎች ከዛ ውሰዱ። እሺ እሺ፣ ታብታብ እያደረጋችሁ እኔ የት ገባሽ? እህቴ ደውላ ዋትሳፕ ላይ የላኩላት። ኦኬ አትረብሽኝ ዛሬ ላሸንፍ ነው እያልኳት እጣ ሊወጣልኝ ነው እያልኩ። አሁን ቆረጣችሁ ለአንደኛ እጣ ነው የምትሳተፉት ከዚህ በኋላ። ናንሲ እንግዲህ ተሾመሻል። ከዚህ በኋላ እጣውን ቁጥርሽ 60 ግራም ወርቅ የሚወጣ ማለት ነው። አንደኛው እጣ 60 ግራም ነው። ትልቁ እጣ እሱ ነው። ስለዚህ እሱን ከዚህ በኋላ በደንብ መቁረጥ ትችላላችሁ። አሁን ሁለተኛውን እንግዲህ ያልሰማችሁ ምንም ማድረግ አይቻልም። እኔ ቪዲዮ ብዙ ሰርቻለሁ ከመጀመሪያውም ጀምሮ በጣም ብዙ፣ እንደውም ሰለቸን ትላላችሁ እያልኩ ነበር የሰራሁት። ግን ደግሞ በዛ አዲስ እኮ እየጠየቁ ነው እኮ ያልሰማ ሰው አሁንም ድረስ አለ። ብዙ ሰው ላይቭ የሚከታተል ግን አልሰማም። ሁሌ ይገባል ግን አልሰማም። ያው ቪዲዮ ላይ መጣላችሁ ይችላል። ላይቭ ላይ ደግሞ እኔ ያው ሰው ስለሚገባ ገስት ላይ ወርቅ ስለማሳይ በየደቂቃው ለመናገር አይቻልም። ለዛ ነው። እና አሁን ሼር አድርጉ በደንብ 500 እንሙላ። 500 ሺህ ታብታብ። ትናንትና ግን በስንት ደቂቃ ነው 1 ሚሊዮን የገባው? ትናንትና እንዴ ገብተሽ እየሰራሽም ጭምር ነው። 4 ሚሊዮን ትናንት እኮ 4 ሚሊዮን ድረስ ሄዷል። 5 ሚሊዮን መጨረሻ ድረስ። አይሽ ወርቅ ስንት ነው ዛሬ? ወርቅ ከመጠየቅ በቃ አታርፉማ። ለነገሩ ይኸው ሁለተኛ እጣ ሊወጣ ነው ያልኩት ለዛ ነው እዚህ ጋ የጻፍኩት። አሁን እጣ ሊያወጣ ነው። ሁለተኛ እጣ 40 ግራም ወርቅ። መሳተፍ የምትፈልጉ ከዚህ በኋላ አንደኛው እጣ 60 ግራም ነው።
እሱን ለመሳተፍ በ50 ድርሃም ወይ $16 ከፍላችሁ መሳተፍ ወይም ደግሞ ወርቅ የገዛ ሰው በነፃ ይሰጠዋል፣ አንድ እጣ ማለት ነው። ወርቅ ያልገዛ ሰው ደግሞ ገዝቶ እጣ ቁጥር እንትን ይሳተፋል። ስለዚህ አሁን እየወረደ ነው የሚሄደው። 500,000 እስከሚገባ ነው የምጠብቀው ታብታቡን እንጂ እኔ ሪካርድ አድርጌ ፖስት ነው ማድረገው እንጂ እንትን አይደለም። አሁንማ በዚህ ሰዓት ናንሲ እዛች ጋ ትሆንና ውጭ ላይ ና እዛ ጋር ከጨረሽ ይሄ ሁሉ ኢትዮጵያ ትልካለች። ከአንድ ጀምሮ እስከ 2,000 ነው፣ 2,500 ይሄ ሁሉ ሰው ማለት ነው። ለነገሩ ለአንደኛው ምጣ መቀመጥ አለበት። አንደኛው ምጣ ተጨምሮ ነው እንጂ አንደኛው እጣማ ለብቻ ተቀምጦ ነበር። ቪዲዮ ላይ አላየሽም? ይዤ የሰራሁት ኦኬ። አዎ አዎ፣ አንደኛ እጣ ነው። ከዛ በኋላ ያሉት ደግሞ ተጨምሮ ነው ይሄ ሁሉ። ኦኬ። ትላንት የተጀመረ ዛሬ ማታ ነው ያለቀው። እሱ ራሱ አንድ ሪከርድ ነው። ታዲያስ ግማሹ እኛ ጋር ነው መቅረት ያለበት እኮ ይሄንን ራሱ ማዘጋጀታችን። ናንሲ እጅሽን አፍታችሁ እንግዲህ እስከዛ ጥሩ ስ ጣቶችሽን ሁላ አፍታቻቸው እንዳትጠይቀስ እያልሽ አሁ እንደሱ ደብለቅ ደብለቅ አድርጊው እንዲያዩት። ሀኒ ልቤ መታኔ ራሱ ማለት ነው። አይዞሽ ለራሷ የምታወጣ መሰላት። አይዞሽ ለራስሽ አይደለም የምታወጪው። ዘና በይ እንዴ። እሷም ቆርጣለች እኮ ቆርጫለሁ ብላለች። ቆርጠሻ እንዴ ናንሲ? እኔ መቼ አስታውሳለሁ እኔ የቆረጠውን ሰው ስልክ ላይ የወጣለትን ሰው ሄጄ ደብተሩ ላይ ያለው እንጂ እንዴት አስታውሳለሁ ይሄን ሁሉ። አንቺ እንደቆረጥሽ ራሱ ከነገርሽኝ በኋላ ነው ትዝ ያለኝ። እኔማ የመጀመሪያ ወደ 100 ቤት ነኝ እኔ። እስቲ እናያለን። 100 ቤት ግን የቱ ጋር ይሆን ያለው? ትታየኛለች። ቻትና ትታየኛለች። ናንስ በውስጥ እነግርሻለሁ። እሺ ነጭ ወረቀት ታረጊያታለሽ። አይ ጉድ እድል ነው። በቃ የደረሰው የደረሰውን እስኪ እናያለን። የወጣለት እዚሁ ላይቭ ላይ ስለሚታይ ሁላችሁም ስክሪንሻት አድርጋችሁ ብትይዙልኝ ደስ ይለኛል። ከፈለጋችሁ ሪካርድ አድርጉ። ይደረጋል፣ እናደርጋለን። 400 ገብቷል። 100,000 ብቻ ነው የሚቀረው አሁን። ስለዚህ ከአንድ ቁጥር እስከ 2,500 ሰው ነው እጣ የቆረጠው። ሁሉም ተጠቅልሎ እንደዚህ ቁጥር አለ። 2 ቀን የፈጀብን አሁን ይሄንን የባለፈው 1,000 ምናምን አለ አስቢ። ከዛ በኋላ የተጨመረውን ደግሞ 2 ቀን የፈጀብ። ባለፈው እኔ ገረመኝ። ቅድም ከሳ ጋር እየሳቅን ነበር። ባለፈው 1,000 ሰው እንዴት ነው በአንድ ቀን ያውም አንዳንድ ቁጥር እያሳየን። አንቺ አይገርምም? ግን ባለፈው የሶስተኛ አሁን እኮ ስንት ሰው አግዞን ነው እዚህ ይህንን ሁሉ እንትን ያለው ያስተካከል ነው። እዚህ ያሉት በሙሉ ሁሉም እንትን ብለው ማለት ነው። አንዱ ስራ ሲሰራ አንዱ እያገዘ የተጠቀለለ በጣም ብዙ ነው እና በጣም እያሰብኩት እየሳርጋችሁ ድጋሚ ተደርጓ አይደለ? ባለውለታችሁ ናት ናንሲ በጣም በጣም። ስለዚህ ሁሉ ያካፍለኛል አልኩኝ። ኧረ በጣም ያካፍልሻል። በጣም ነው ያካፍሉሽ። አንቺ ከደረሰሽ እንግዲህ ያለውበት ችግር የለውም ይድረሰኝ ብቻ። እኔ እኮ ናንሲ ቃል ገብቻለሁ። ያው ሪከርድ ስላልተደረገ ነው እንጂ ከእንትን ካልኩ ከደረሰኝ ብያለሁ። አንድ ትንሽ መስቀል ለታይም ብያለሁ። ቃል ነው እንግዲህ መርሲ ትዝ ካለሽ። ከዛ አንድ ደግሞ ጊቨዌይ በመርሲ ቤት አንድ መስቀል አደርጋለሁ ብያለሁ። ቃል ነው ይሄ። እሺ ለእኔስ? አንቺማ ቤቷ አለሻል፣ ትጋበዣለሽ እዛ ዱባይ ስመጣ። ውይ ምግብ ምን ያደርግልኛል? ወርቅ ነው የምፈልገው።
አንቺማ ወርቅ ምን ያለሽ ዳይመንድ ልትጠይቂ ነው እኮ አንቺ እኮ ከባድ ሰው ነሽ እኮ አንቺ። አሁን ምግብ አብልተሽኝ በቃ ቻው ልትይኝ 40 ግራም ቆስደሽ ይዤሽ እመጣለሁ። አይ ኢታሊማ አልፈልግም። ምን ያደርግልኛል? በመጣ 8 ካራት ነው ያለው እንዴ። ይኸው 21ን ይዘሽ ትመጫለሽ እዚህ። እኔ አስተካክልልሻለሁ ቦታ። ማይ ጉድ። እስቲ ይሁንልሽ። ትንሽዬ መስቀል ለታይም ትንሽዬ መስቀል በጣም ትንጥዬ። ለማን ለታይም የምትወደውን ፍላወር ነው። ፍላወር ይሁንልሽ ወይ መስቀል ነው? መስቀል ነው መስቀል። እነዛ የምትወዳቸዋል። በነገሩ አየሽ ሰው እኮ የአፉን ነው የሚበላው። እኔ በጣም ትንሽ ነው የምወደው አላለችም? ይኸው የአፏን በላ። ያሳ ለዛ እኮ ነው ለዛ እኮ ነው። አይ አንቺ ደግሞ ትልቅ ነው የምትወጂው። አይ እኔ ትንንሽ ነው የምወደው። ወይ በቃ አንቺም ትንሽ ነው የሚሰጥሽ። ማንም ይሰጠኝ። እስኪ ይምጣ ወንድ ይሰጠኝ። ነይ ናንሲ እዛ ጋር ደርሳችኋል ጋይዝ። 70 ሺህ የቀረው ልክ 500 ሺህ እንደሆነ ታወጣለች። እኛም እስቲ ልባችን ይረፍ። እኔ ራሱ ተጨነኩ በእናትሽ። አሁን እንገላገላለን። እኛም እንቅልፍ ይወስደናል። አዎ ቁጭ በይ እስቲ ዙፋንሽ ላይ። አዎ እስኪ ባለፈው አልቅሰናል እኮ ትዝ ይልሻል። ሲደርሳት ሰራሱ ጠፍቶበት በቃ ሪካርዱ ራሱ ከቲክቶክ ላይ ከእንትኑ ላይ ሪካርዱ ወስጄ ነው ፖስት ያደረኩት። ሪካርድ የሚያደርግ ሰው እንኳን የለም እና በደስታ ብዛት ሪካርድ የሚያደርግ ሰው ጠፍቶ እኔ ከቲክቶክ ላይ ወስጄ ነው ያንንም እንደዛ ወረ ቆሎ አረግሽው እኮ ወረቴ። ስንት ደቂቃ የፈጀውን እንዳጥይ ወደዚህ ቀስቀስ ሰብሰብ አድርጊው። አሁን 50 ሺህ የቀረው የቆረጣችሁ ሰዎች ታገሱ እስከሚወጣ። እሺ ከቻላችሁ ሪካርድ አድርጉ። ናንሲ እስከዛ በስልክሽ አሪፍ ዘፈን አዘጋጂ። የሚወጣለት ሰው ዘፈን ትከፍችላችኋለሽ። ዘፈን ይሻላል መዝሙር ይሻላል። አይ አይቻልም ዘፈን። እኛሳ ለእኛስ እናንተ መዝሙር አላችሁ፣ እኛስ ሁሉም ደግሞ የራሱን ይምጣ። ዲጄ አለና ወክያለሁ። በቃ ዲጄ ይመችል። ወይ ጉድ መዝሙር እያሉ ነው። ይኸው መዝሙሮች በልተናል። የታል መዝሙር? መዝሙር እንዴ ሙስሊሞች የት ሄዳችሁ እንዴ? የታል ነሽዳ? ምንድን ነው ያው መዝሙር ሁሉ መዝሙር ያው የሙስሊም ነው። ነሽዳ ማለት የመዝሙር የእስልምና መዝሙር ማለት ነው። አይ ጥሩ ትምህርት ነገራችሁ። ይከፈታል መዝሙር ይከፈታል እንጂ እነሱ መዝሙር ነው የእስልምና ቢሆን መዝሙር ነው የሚፈልጉት። ይከፈታል። እንደውም የደረሰው ሰው ለምን አይመርጥም? አዎ ልል ነበር። የደረሰው ሰው ይጠየቃል። በቃ የምር የደረሰው ሰው ነው። ያው እኮ ሞቅ እንዲያደርገው ነው ዘፈን ያልኩት። በቃ ያሸነፈ ሰው ይጠየቃል ተብሏል። ያው አውሪያት ሀኒ ምን አለች ናንሲ? ታይምስ እያለች ምን አውቃለሁ። ቆይ ትቀጣለች። ዝም በያት። በዚህ ቀን እንዴት ትቀራለች? ያው ቅድም ለነገሩ ስራ ነበረች። አይደርሰኝም ብላ አስባ ነው። አይ ይሄን እሷ በቂ ናት እያሉ ነው። ቴንኪው ሆዴ ቴንኪው። እኔ ልምረጥ። እውነታችሁን ነው። መታችሁ ትመርጡ። ክፍት ነው በራችን። መታችሁ ምረጡ። እንግዲህ አሁን 500 ልንገባ ነው። 15 ሺህ ነው የቀረው። 15 ሺህ ብቻ ነው የቀረው። ልናወጣ ነው። ኦኬ ምን ዕጣ ነው? ወርቅ
40 ግራም ወርቅ እጣ ነይ ተዘጋጂ። 3000 ቀረ። ባለፈውም እንዲህ እያልኩ ነው የወጣው። 3000 1000 ቀረ። 500 ሞልታል። ሚክስ አድርጊ ቶሎ በይ። እንደው በወልድ በይ። በዚህ ሰዓት ከአምላክ እንዳትዪ። ቀስ በይ፣ ቀስ ቀስ ብለሽ እንዴ ዘገንሽው እኮ። ከውስጥ አውጭ፣ ከውስጥ ሊናሽ ለውጭ። ድድም እስኪ ማን ይሆን ትገምታላችሁ? ቁጥር የገመተ ሰው እሺ ይሻለም። አራታይ ወደኋላ ለወርቅ ነው። እንደሱማ ከሆነ አይደለም። የገመተ ሰው ደግሞ 10,000 ብር ይሻለም። አሁን ቶሎ ብላችሁ ቁጥሩን ምን ላይ ጻፉ? ታች ጻፉ፣ እዚህ ላይ ጻፉት። እኔ እንደዚህ ስክሮል እያደረኩ አየዋለሁ። ይሄው ኮሜንት እየጻፉልሽ ነው። አሁን ከ21 ነው። 1 ደቂቃ ልስጣችሁ። ገምቱ፣ ቶሎ በሉ። ቁጥር ጻፉ። ይህንን ቁጥር ገምቱ፣ ስንት እንደወጣ ገምቱ። ከ22 እስከሚሆን ገምቱ። 10,000 ብር ማለት ነው የወጣው ቁጥር። የምር ያወቀው ሰው ይሸለማል። አሁኑኑ 22 ሆኗል። በቃ ቆይ ላዙረው እና ወይ እንደዚህ እንደዚህ ራሱ ፈርታለች። 2,100 ያለ ሰው አለ። 2,100 ወጣ ያለው ወይኔ 2,100 ቆይ መርሲ እንደሱ ሪካርድ አድርጊ። እሺ ሪካርድ አድርጊ። እንዴ ከቅድም ጀምሮ ሪካርድ አላረግሽም? ወይኔ ሀኒ እኔ እኮ ይሄው ነው በቃ። ሪካርድ የሚያደርግ ሰው የለም። እኔ ከቲክቶክ ላይ አወርዳለሁ፣ ችግር የለም ግን ሪካርድ ታርግ። ማነው 2,100 ያለው? እስከ ቆይ ኮሜንቱን ልዝጋ አሁን እንዳትጽፉ ማለት